ሰላም ሰላም እንዴት ናችሁ? አብዲ ነኝ። በድጋሚ ተመልሻለሁ። ባለፈው የመጀመሪያ የሰራሁት ቪዲዮ ላይ አንድ ፎሎወርስ 1 ብር ብዬ ነበረ። አሁን ግን ያው ፎሎወርስ በየቀኑ ብዙም እየጨመረ ስላልሆነ አንድ ፎሎወርስም በ10 ብር አባዝጄ ነው እያስቀመጥኩኝ ያለሁት። ዛሬ 30 ፎሎወርስ ደርሻለሁ። ስለዚህ 20 ጨምሯል ማለት ነው። 10 ነበረ መጀመሪያ፣ አሁን 20 ጨምሯል። 20 ሲባዛ በ10 200 ብር ነው። ዛሬ ደግሞ ሁለተኛ ቀን ላይ 200 ብር እንቆጥባለን። ከትላንትናው ጋር 300 ብር ይሆንልናል ማለት ነው። ይሄን 300 ብር እናስቀምጣለን። የመጀመሪያው ዛሬ 200 ብር እንዴት እንዳገኘው ልንገራችሁ። እቺኛም ማሽን ሰርቻት ነው ማለት ነው። ሞተሯ ተቃጥላ ነበረ። እቺኛም ሞተር እንዴት እንደቀየርኳት አሳያችኋለሁ በዚህኛው ቪዲዮ ላይ። ይሄ የምታዩት ቪዲዮ ሞተሩ እንዴት እንደቀየርኩኝ ነው። ሙሉ ለሙሉ አውጥቼ ነበረ የቀየርኩት። ለዛ ነበር በዛ 200 ብር አግኝቻለሁ። እሱን ነው ማስቀምጠው ማለት ነው። ሌላም ደግሞ አንድ ዛሬ የሸጥኩት ሰካልኝ አንድ ሽያጭ አለ። እሱን አሳያችኋለሁ። እሱ ቁጠባው ላይ አይካተትም። ባለ 4 ስቶፍ ነው። ነገር ግን ያው ስራዬንም በዛው ምን አይነት ስራ እንደምሰራ እንድታዩ ፈልጌ ነው። በየቀኑ አዳዲስ ጥገናዎችን ሰራለሁ። በዛ ፎሎወርስ ባገኘሁት መጠን እቆጥባለሁ ማለት ነው። እስካሁን አንድ ፎሎወርስ በ10 ብር አድርጌዋለሁ። በጣም እየጨመረ ከሆነ ደግሞ ግዴታ እንደዛ እያደረኩ ሄዳለሁ ማለት ነው። ይመቻችሁ። አብዲ ነኝ።